ሰላም ሰላም ባለሽበት ውዷ። ስሚኝማ፣ ነይ እንሂድ ወደፊት፣ ማለቴ ወደ ስኬት። አንዳንድ ጊዜ ህይወት እንድትቆሚ ታስገድድሻለች። ጠንካራ ነኝ ብለሽ ስትጓዥ ቆይተሽ አንድ ቀን ድካም ሊሰማሽ ይችላል። ጉልበትሽ ይዝላል፣ መንገዶች ይጨልሙብሻል፣ ህይወት ዝብርቅርቅ ትላለች። ግን እኮ ደከመኝ ብሎ መናገር ድክመት አይደለም። ይልቁንም ለራስሽ ታማኝ መሆንሽን ያሳያል። ብዙዎቻችን መሰበርን እንፈራለን። ግን እመኚኝ፣ እንደ እንቁ ውድ የሚያደርግሽ ጥንካሬሽ የሚመጣው ከውድቀትሽ በኋላ ነው። አዎ፣ የተሰበረ ልብ ይበልጥ ሰፊ ይሆናል። ለሰዎች የሚራራ፣ ህይወትን በጥልቀት የሚረዳ፣ ለነገው ብርሃን የሚናፍቅ ልብ የሚወለደው በፈተና እሳት ውስጥ አልፎ ነው። አትዘኚ። ውድቀትሽ የታሪክሽ መጨረሻ አይደለም፣ የአዲሱ ምዕራፍሽ መጀመሪያ ነው። ዛሬ የከበደሽ ሸክም ነገ ለምትወጩ ተራራ ጉልበት ይሆንሻል። አዎ፣ ዛሬ ያፈሰሽው እንባ ነገ ለሚያብበው ስኬትሽ ውሃ ነው። አንቺ ከውጤትሽ በላይ ዋጋ አለሽ። ከድካምሽ በላይ ጽናትሽ ላንቺ ትልቅ ውጤት ነው። አዎ፣ ጀግና ሴት ነሽ። ታውቂያለሽ፣ ባህር ሁሌም ባይናወጥ መርከበኛው ጥበብን አይማርም። አንቺም በዛሬው ማዕበል ውስጥ የነገውን የመኖር ጥበብ እየቀሰምሽ ነው። አየሽ፣ ድካምሽ ዛሬን ይጫንሽ ይሆናል፣ ነገር ግን እንደ ንስር ክንፍሽን አውጥተሽ ለመብረር አቅም ይሆንሻል። አትርሺ፣ ጠንካራ ሴት ማለት የማይደክማት ሳይሆን ድካሟን አምና ተቀብላ በእረፍት የምታድስ ናት። አዎ፣ ዛሬ ላይ ተስፋ መቁረጥ ቢሰማሽ ያ ተስፋ በውስጥሽ ግን አልወጣም። ልክ እንደ ፀሐይ ለጥቂት ሰዓታት በጨለማ ተውጣለች እንጂ ነገ ዳግም መውጣቷ ግን አይቀርም። እመኚኝ፣ ከጨለማ ጀርባ ብርሃን አለ። ከድካምሽ በኋላ ደግሞ የማይበገር ጥንካሬ ይወለዳል። ዛሬ እረፊ፣ ተንፍሺ፣ ለራስሽ ጊዜ ስጪ። ምንም ነገር ባትሰሪበት ቀን እንኳን አንቺ ውድ እንደሆንሽ እወቂ።